አሁን ማርክም ተስፋት እኮ አላህ ይስጥሽ ዶስ እኔ ቤት ሲጀመር ሀዩ አንድ ነገር ምነግርሽ ነገር ቢሆን እኔ ቤት ያልተፖሰተ ዩቲዩበር የለም። እኔ ማለት ምን አርባራት ነው ታመጭ ግን ያው ወደ ተከታታያለች እኮ ወላሂ አይላች እኔ ልገሽ እኔ ቤት ያልተፖሰተ ዩቲዩበር የለም። እኔ ሌላ ትርፍ ስልክ አለኝ ማነው የለም ምንድነው ይሄ እኔ ቤት ማለት ነው ሀዩ እኔ ልገሽ ማለት ነው ያልተፖሰተ የለም። ቪዲዮአቸውን ኢቭን ማለት ነው እኔ የማላመጣላቸው ማለት ነው ወላሂ ስልኬ ላይ የማላመጣላቸው ለራሱ የማላይለት ዩቲዩበር የለም። ምክንያቱም በእኔ የሚያድጉ ከሆነ ይደጉ እኔ ቪዲዮአቸውን አልሰማም ላይክ አድርጌ ግን አስቀምጥላቸዋለሁ። ምክንያቱም ሁሉም ይስራ ይለወጥ እኔ ሰላማዊት ገነት የሚባሉትን አስቆሙ። እኔ ሰላማዊት የምትባለውን አልግባባትም። ሰላም ብቻ የምትለውን ነው አሁን በእኔ ጉዳይ ማንም የሚናገር አይመስለኝም። የሚናገር ካለ እኔ በውስጥ ለራሱ አወራቸዋለሁ። ቤቴን ለራሱ መፈትሽ ምክንያቱም እኔ የምፈልገው እሺ ማረፍን ብቻ ሰላም እንዳትሰጥ ትሬንድ ናቸው ማለት ኖርማል ነው። አላመጣሁም እናንተ የሚጣላ ካለ ከእናንተ ከኛ መሀል የቅመሜን ፎቶ አድርጎ የሚጣላ ካለ ወይም አግዞ የሚናገር ካለ እናንተ አረፉ። ምክንያቱም ቅመሜን ሲጀመር አንቺ ንግስት ነሽ። በቃ ማሪ ምክርማ ተስጣቸው ለነሱ ማን ነገር እኛ ግን ስላላየ ነው ይቅርታ ምን ነው ማለት ነው ለተገባ እንደው ወርቅ ካለባችሁ ነው መጠየቅማችሁ ልክ ናችሁ እኮ መጠየቅ አለባችሁ። ምክንያቱም ማንንም መንካት ስለሌለብኝ እንደውም እኔ ላመሰግናችሁ ነው የሚገባው። ገብቶሻል? ማንንም ሰው መንካትን መጣላትን ስለሌለብኝ ማለት ነው። ያው ለተሽ ነው ያለ ሲጀምር ተባታም ምን ይላል ማኪናት ማርክና እንት ደግሞ ከድሮም ተፖሰታችሁ ማለት ማኪ ማየድሮ ማኪ እኮ የቅመሜና የማርክ እህት ናት እኮ ማኪ እንዴ እሷ ታዲያ ከድሮ ጀምራ የምትፖስት ከሆነ እኮ ኖርማል ነው። ምናልባት አሁን በግርግር ሰዓት ተነስታ ካልሆነ እኮ አሁን ማለት ነው ከድሮ ቪዲዮ ላይ ነግረውኝ ነው እንጂ የማንንም ቤት ገብቼ አላየሁም፣ አልደረሰኝም። ማኪ ከድሮም የቅመሜ እንድመላጣ ማለት ነው። ስጦታ ለምንድን ነው ታሽጣብጫ አባጭ ምድር ሊጠጣ ያለች አንድ ጊዜ እንደው ማለት ነው አንድ ጊዜ ላውራኔ ማለት ነው በዚህ አጋጣሚ ማለት ነው እውነት ለመናገር የብሩኬ እህቶች እዚህ ቤት ማውራት ምን ችግር የለውም። እኔ መጥፎ ነገር አላለም ዞሮ ችግር የለውም። የብሩኬ እህቶች ማለት ነው ወይም የማርክ እህቶች ማለት ነው አንድ ሰው ምናልባት አሁን ይሄንን ነገር ይሄን ጸብ ያመጣው አንድ ሰው ሊሆን ይችላል። ያ ሰው ደግሞ ምናልባት አውቆ አጀንዳ ፈልጎ ሊሆን ይችላል፣ ጸብ ፈልጎ ሊሆን ይችላል። ስለዚህ እናንተ አሁን ሁላችሁም እንደውም ማስተዋል ከቻላችሁ ጭንቅላታችሁ ማገናዘብ ከቻለ ማለት ነው በቃ ትክክለኛ ሰው የሆናችሁት ትክክለኛ የቁም ሰው የሆናችሁት አይደለም ማለት ልብስ የለበሰው ሁሉ ወይ ቆይ አንዴ ሀዩ እና እንደዛ ከሆናችሁ ማለት ነው ማርክ አሁን እናንተ ትክክለኛ ወንድ አሁን ለምሳሌ ትክክለኛ ሀይሚ እህቴ ናት ብዬ ካልኩኝ ሀይሚ እንዳትሰደብልኝ ማድረግ አለብኝ፣ ወይም ብሩኬ ትክክለኛ ወንድሜ ነው ካልኩኝ እንዳይሰደብ የሆነ ነገር ማድረግ አለብኝ አይደለ? ስለዚህ ትክክለኛ ብሩኬን የምትወዱት ከሆነ ወይም ትክክለኛ ማርክን የምትወዱት ከሆነ ፖስታችሁ እንዳለ ሆኖ ብሩኬንና ማርክን አንድ ላይ ብታመጧቸው። ይቅርታ ግን ማርክ ኦዲየንስ አለው እንዴ ማለት አይደለም። እውነቴን አለው እንዴ የሚጣላ እኮ ብዬ ነው ማርያምን ስላላወቅኩ ነው። እኔ አላውቅም እኔ ማለት ነው አይደለም አሁን እኔ እንደምፖስተው አሁን እኔ ለምሳሌ ማርክንና እንትናን ቢፖስታቸው አይደለም ሁሉም በቃ ሁሉም አንድ ላይ ቢፖስታቸው ማለት ነው ሁለቱን ቢፖስታቸው የሚጣሉት ሰው ማለት ነው ሁለት ሰው ሶስት ሰው ነው ይቀር። ከዛም በኋላ የሚያጅባቸው ምናምን ሲያጡ ይተዋሉ። አሁን ግን አጃቢ ስላገኙ ነው ሁሉም አሁን እንትን እያለ ያለው ማለት ሀይ ሀይ እያለ ያለው። እንደዛ ቢያደርጉ ማለት ነው ምንም ይቀራል። በቃ ማንም አይጣላም ነበረ። ኦኬ ማርያም ስላላየሁ ነው እኔ ገስት እንኳን ሲሰሩለት ስላላየሁ ነው የጠየቁት። ማርያም ምንም ያወራን አይደለም። የሀይሚ ኦዲየንሶች እየሄዱ እጠብ መካከል አይግቡ ለማለት ነው የገባን። ልጅቷ እኮ እኛን ጨምር እየሰደበች እኮ ነው። በጎች የምስመጣ ላይ ብስመጣ አበባ አንበሳ ስጣላችሁ ብላ እነሱ ብቻ እኛን ትዘበን በግምት በላይ ምንም ትበላይ ሀይሜን ብቻ እዛ ውስጥ የታጨምሩ እናንተ ችግር የለውም ይበሉ። ምን ታመጣለህ? ይበሉ በቃ ችግር የለውም። ይኸውላችሁ እንደዛ የሚሉ ካሉ ማለት ነው ይበሉ። ምን ችግር አለው ቢሉ ምን ታመጣለች? አንዴ ለሰው እንዳታስገቢ መጣውሽ። እሺ ማለት ያለው ተጠቅሻለሁ እንዳታስገቢ
ሳሪዬ ማለት ነው። አንቺ እንደዛ ያልሽ ማለት ነው። የሩታ ወደስ ናችሁ ፖስት ያርጉ ያለ ሩታም እሱ ይወዳል አይደለ? ማርክ ጽፎ ፖስት ያርጋሉ። ሌላ ቦታ ትሄዱ አልፈልግም። ሌላ ቦታ አሉ ኖ ፖስት ያደረጉ ነው። አንቺ ደግሞ ምንድን ነው ፈርተሽ ምን እንደምትሞቺ ማነካካት አልፈልግም ከማንም ጋር ማንንም ልንጠራ ማንንም እንትን ልንል ሳይሆን እስካልሰደብናቸው ድረስ እኮ አለው ወይ ብዬ ነው የጠየኩት ለማለት ነው እንጂ አስረዷትም ለእናንተ ደግሞ አለው መሰለኝ ምናምን ብላችሁ እኮ ማለፍ ይቻላል። እኔ ማርያምን ስላላወኩ አለው እንዴ ብዬ ተገርሜ ነው የሚጣላ ሳሪ ኦዲየንስ አለው ያልሽው ምን አይነት ኦዲየንስ? ለምሳሌ ተሳዲያ ቤት አስረቶች አሉ ሳሪዬ። እሺ በቃ እሺ ኳስ በመሬት እናንተ አሁን እንቅልፌን አጠፋችሁት። ይሻለኛል። ለማንኛውም የሆነ ቤት እየተሰራ ሰማሽም? ቅድም ሲጮህ እያለ ጎን አዝማዳሪን እየሰሩ እንቅልፍ የሚባለው መሰለኝ። እንዴት እንደተሰራደም ስሳደብ እንዳደርኩ አትጠይቂኝ። ወላሂ ለአዚም ስትራገሚ ነው ያደርሽው። ወላሂ ሴትዮዋ እንድወድሽ አታኝም ነበር እንዲያለችኝ ቅድም በምሳ ስትናሳው ስትሰማው ማለት ነው። እንድሮ ጨረቃዬ ትዳ ነው ጨረቃዬ አለ ቅድም እኮ መጣ ነበር ማዘር በታያት ማዘር ሳለት ጣት ላይ ማዘር ሪች አይቲ በጓል አተ ቆንጆ ናቸው። ሪች አንቺ ማነሽ ሲጀመር ማለት ነው። ነገርሽ በግ ምናምን ያሳፍርና ለለት የለች ማድና ክርስቶስ አትፈያለን ሳይኖር እዚህ ጋር ወደሽ ሰው እንጂ በግ የለም። ኦኬ ማረምን አያስቅም። እኛ ሰው ነን። ምን አይነት ስነ ስርዓት ነው እንደዚህ አይነት ነገር የምታራምዱት? ፕሮፋይል ምንድን ነው? ማርያምን ሁሉ ጊዜ ቀልድ በጣም ይደብራል። የሆነ በቃ ሰው መሆን አለብን። ካላስ እንኳን መጣሽ። አሁን እንትና ሼር እናድርግላቸውና አናግሪያቸው። አንቺ ለምሳሌ ማርያም ምከሪያቸው። የምንም ምክር ነው? እዚህ ጋር ህፃን አለ እንደ ሁሉም ሰው አዋቂ ነው። አውቀው ነው እንጂ ሁሉም ተንኮል የሚሰራው እኮ በሁሉ ሰዓት እያመጡ ሌላ ችግር አይፈጠሩ። ያውቃሉ፣ ሀያት ያውቃሉ። አውቀው በጥብጠሽ ብትጊቻቸው ራሱ ምንድን ነው ፕሮፋይልሽ? አውዝቢላ ማአዚ ደግሞ የህንድ ጣውንት ይመስል ፈጣሪ ታይ ማርያምን ታይ ቀይር ያ ከማዛ ጋር እንጂ የምናወራው ውሻ ነው ድመት ነው ምን እንስሳ ነው አናወራም። ከሰው ጋር ነው ማውራት የምንፈልገው። ሶሪ ማአዚ ከየረሽ ከዚህ በኋላ ማለት ነው። ከዚህ በኋላ ሁልሽም ስነ ስርዓት ትይዣለሽ። እኛ ሰው ነን። የሆነ በጌጥ ጣውንት የሚመስል የሚያስፈራ ነገር ምናምን ሶሪ እኔ አልሰማችሁም። ማርያምን እንደ እግዚአብሔር ምንድን ነው እንደ በጣም ነው የሚደብረው። የምንም እንዴት ነሽ? የለም ሴትዮ እኔ ረፊ እኔ አሁን በዚህ ሰዓት ሰላምታ ምናምን አይነፋም። አስቶቴ ማአዚ ፕሮፌሽን ቀይሪ በጣም ነው የሚያስፈራው። እግዚአብሔርን ቻይላ ሰው የሆነ አሁን እዚህ ሁሉም ሰው የራሱን የቻለ ነው። አዋቂ ናችሁ ምናምን ግን
አንዱ ሲሰራት አንዱ ዝም ሲል፣ አንዱ ሲስቅ አንዱ ሲያላግጥ፣ አንዱ የሆነ ነገር ሲል አንዱ የሆነ ነገር ሲል፣ የሆነ ነገር ሲመጣ እሪ ትላላችሁ እንዴ? ወሰን እንደ ጭራሽ ጦጥትዬ እኔ ፍቅር ግን ልጅ ጨረቃዬ ማለት ነው። ካወራን ግን ካንቺ ጋር እመጣለሁ። ጸጥ በሉ። እኔና ጨረቃዬ ብቻ እናውራሽ። ኦኬ እሺ። እንዴት ነሽ የኔ ጠበላል የኔ ውድ? ጦጥትዬ አንተም ወጣኝ ነኝ እነሱ ጋር ከታጅ ጀምራል ወይ ደግሞ ከታች ኮሜንት ለራሱ ለጽፉ ወይ የሆነ ነገር ብጽፍ አሪፍ ነው ወይ ሚውት ነው የሚያደርጉ። ስለዚህ አረፈ እጄንም እግሬንም ሰብስቤ ቁጭ አይደል ምክንያቱም እንደሚወጣ የምር እሺ አይሉም እኮ ጦጢት እግዚአብሔር ስንቴ እኮ ተናገርን። ሰው ሁሉ ተናገረ። እረፉ ተባለ፣ እረፉ ተባለ። የባሰ ነገር እንጂ የተሻሻለ ነገር አላየሁም። ግን እኔ የተረዳሁት ነገር ቢኖር በቃ አረካት ነው የሚፈልገው ሰው። የሀይሚ መሰደብ አያስጨንቃቸውም። የብሩክ የሆነ መነካት አያስጨንቅ። እነሱ የሚያስደስታቸው አረካቱን ሲሰደቡ መስማት፣ የሆነ የሚዲያው መናወጥ ምናምን ነው። ይሄን ነገር ፈልገውት ይመስለኛል። በነገራችን ላይ ማለት ነው ብዙ ጊዜ ተናገርን። ጨረቃ ይሆን ብለው እንጂ ፖሊስ ነው። ለምሳሌ አሁን ወላሂ የምር ስለዚህ አሁን እኔ በነገራችን ላይ ሀይሚና ብሩኬ ማለት ነው እዚህ ሀገር ስደት መጥቻ አይደለም የማውቃቸው። ዱሮ ማለት ገና ሲጀምሩ ማለት ነው ሀይሚና ብሩኬ አንድ ላይ ሳይሆኑ ኢትዮጵያ እያለ ነው የማውቃቸው ማለት ነው። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እያየኋቸው ነው ያደጉት። ነገር ግን እኔ ለሀይሚ ብዬ ወይም ለብሩኬ ብዬ የሆነ ነገር ብዬ እስካሁን ድረስ ከማንም ጋር ተቀንሽ ማለት ለምን ይጣላል? ወዳቸዋለሁ፣ አከብራቸዋለሁ። ስለዚህ እኔ ስለምወዳቸው ቻናላቸውን ሸር አደርግላቸዋለሁ። በቃ እንደዛ አደርጋለሁ እንጂ ሀይሚ ሰደባት እንዳለ ሰራተኛ አንቺ ማለት ይስካል የዛ ጋና እዚህ ጋር ሆኖ ወደው ያኩላ ሀይሚ ምንም ጥቅም ይሰጣት እኮ አይችልም። ከወደድናት የሚያስፈልጋትን ኮፒ ሊንክ ማድረግ ካለብን ኮፒ ሊንክ አድርገን ቻናሏን ሸር ማለት ዝርዝራቸው የሚረብሹት አሁን የዝካት ለይቶ ጽፋለ ለሱ ናቸው ለሱቱ ነግራታለሁ ሱዙ ጋር ይግባባል መሰለኝ። ማርቲ እንዴት ማርቲ እንትና ማነካ መጸኛዋ ማንኛዋ ሁለት እኮ ናቸው መጸኛዋ ሁለት ሶስት ናቸው መጸኛዋ የሚባሉት። አሁን እዚህ መጣችሁ ቀድማችሁ ጋር ይዘን ነበር። እሷ ምን አድርጋለች ታዲያ?